ሰላም ሰላም ውዶች እንደት ናችሁ? ደህና ናችሁ? እኔ ደህና ነኝ። ያው ዛሬ ደግሞ አንድ ዝግጅት ይዤላችሁ መጥቻለሁ። እንደተለመደው አጫጭር አስተማሪ የሆኑ ታሪኮችን ዝግጅቶችን እያቀረብኩ እገኛለሁ። ለዛሬ ደግሞ አንድ አስተማሪ ታሪክ ይዤላችሁ መጥቻለሁኝ። የዛሬዋ ደግሞ አንድ የሳይኮሎጂ አስተማሪ ታሪክን ነው የምነግራችሁ። ያው እንድትከታተሉ በአክብሮት ጋብዛችኋለሁኝ። ከዛ በፊት ያው ቤተሰባዊነቱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ተዘጋጀሁባት ታሪክ እመራችኋለሁኝ። ምን መሰላችሁ ውዶች፣ ያው አንድ አስተማሪ ነበርና የሳይኮሎጂ አስተማሪ ዳስተሩን፣ ቾኩን ምናምን ማርከሩን ይዞ ያው እንደተለመደው ለማስተማር ክላስ ሲገባ ልክ ዳስተሩን እያጠፋ እያለ ከኋላ ያፋጫሉ ተማሪዎች እና በጣም ተናደደ። በዛን ሰዓት ማነው ያፋጨው ብሎ ቢጠይቃቸው ማንም እውነታውን የሚነግረው ሰው ሊኖር አይችልም። እና በዚህን ሰዓት የሳይኮሎጂ አስተማሪው አንድ መላ ዘየደ። ከዛ ቾኩንም ዳስተሩንም ሁሉንም እቃውን ሰበሰበና በሉ በቃ ቻው ብሎ ጥሏቸው ሊወጣ ሲል ከዛ ጸጥ ሲሉት፣ ከዛ በፊት ግን ከመውጣቴ በፊት አንድ ታሪክ ልንገራችሁና እወጣለሁ ምናምን ይላቸዋል። እሺ ይላሉ። ከዛ ያችን ታሪኩ ምን ይላል መሰላችሁ አለና ጀመረላችሁ። ትናንትና ያው ማታ አካባቢ መኪናዬን ነዳጅ ለመሙላት እና አየር ለመውሰድ ብዬ ጊዜንም ለመቆጠብ ብዬ በምሽት ወጥቼ ነበር እና ስወጣ አንድ በጣም ቆንጅዬ ልጅ፣ በጣም የምታምር ልጅ ነች እና መንገድ ላይ አገኘኋት እና ታክሲ እየጠበቀች፣ ከዛ በቃ አገኘኋት። ሳገኛት ልሸኝሽ ምናምን ብዬ ከዛ ሸኘኋት። ቤቷ ድረስ አደረስኳት። ከዛ ካደረስኳት በኋላ ቤቷ ያው ስልክም ተቀያየርን፣ እንደዋወላለን ምናምን ተባብለን ልንለያይ ስንል መጨረሻ ላይ አንድ መልእክት ሰጠችኝ አለ። ከዛ ምንድነው? ይቅርታ በጣም የኔና ያንተን ግንኙነት ወንድሜ እንድሰማ አልፈልግም። ሁለተኛ ነገር ደግሞ አንድ ነገር እነግርሃለሁኝ እንዳትቀየምብኝ አደራ አለችኝ አለ። ምንድነው እሱ? አልቀየምብሽም፣ ችግር የለም። ወንድሜ ክላስ ሲማር የማፍጫጫት ችግር አለበት እና ያው ወንድሜ ሊያፋጭ ስለሚችል ስታስተምር በዛ እንዳትቀየመኝ ብዬ ነው የምጠይቅህ እና ሌላው ግንኙነታችንን እሱ ማወቅ የለበትም ምናምን ብላ ተለያየን። እና ልጆች ታሪክ ይሄን ይመስላል እና ብሎ ሊወጣ ሲል ከዛ ሁሉም ወደ አፍጫጫው ሲዞሩ ከዛ አወጡለት ማለት ነው። ልጁን ያፍጫጫውን ልጅ በዛን ሰዓት አገኘው ማለት አይደለም። ሳይኮ በቃ ተጫወተበት ማለት ነው። ለምን? በቃ የሚፈልገውን ነገር በሳይኮ ገባባቸው። ያወራላቸው ታሪክ ውሸት ነበረ እና ግን በምን መልኩ ማወቅ እንዳለበት ልጁን ራሱ አጣርቶ ደረሰበት። እና እንደዚህ አይነት የሳይኮ አስተማሪዎችን ያብዛልን ነው። በተረፈ የሰው ልጅ ከእናንተ ወይም ከኛ የሆነ ነገር ሲፈልግ ቀጥታ አይደለም የሚጠይቃችሁ የዚህ መልእክት ማለት ነው። እና በተዘዋዋሪ መጥቶ የሆነ ነገር ከእናንተ ማወቅ ሲፈልግ የሆነ ዘዴ ዘይዶ በሆነ ነገር አውጣቶ የሆነ ቦታ እንዲደርስ ነው የሚያደርግ እንጂ ቀጥታ በቀጥታ እንደዚህ ነው ብሎ አይጠየቅም። ወይም የሚፈልጉትን ነገር በተለይ ድብቅ ነገር ከሆነ ያው ቀጥታ ስለማይነገር በተዘዋዋሪ ነው መጠየቅ ያለብን ነው የምላችሁ ደስዬ። ያው ለዛሬ ይቺን ታላለች ታሪኬ። ያው አጫጭር ታሪኮችን ነው እያቀረብኩላችሁ ያለሁት። ያው አስተማሪ ሆኖ ካገኛችሁት ያው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተረፈ እወዳችኋለሁ። ባይ ባይ።